ሌላኛው ነጥቤ የዱንያ ፊትና ነው። እዚሁ ላይ ጠብቁኝ ነው ማለት አብዛኛው ተማሪ ነው ብዙ ስለ ዱንያ ሆነ ጊዜው ሌላ ጊዜ የሚወራበት ይሆናል ኢንሻአላህ። ዱንያ በርካቶች ለዱንያ ሲሉ ነፍስ ያጠፋሉ፣ ይበድላሉ፣ ዝምድና ይቆርጣሉ፣ ወላጅ ጋር ይቆራረጣሉ፣ ብዙ ነገር ይደርሳል። ነብዩ ሰለላሁ ዐለይሂ ወሰለም الدنيا حلوة خضراء ይላሉ። ዱንያ ጣፋጭ አረንጓዴ ነች። ከጣዕም አንፃር ጣፋጭ፣ ከይታ አንፃር ለምለም አረንጓዴ አይንን የምትይዝ ነች፣ አጓጊ ነች። ዱንያ ገደል እንዳትከተን፣ አኺራችንን እንዳታጠፋ፣ ከአላህ ጋር እንዳታጣላን መጠንቀቅ አለብን። የፈለገ ቢሆን የሰው ልጅ ንብረቱ ማለት ወይ የተጠቀመው ነው ዱንያ ላይ ወይ ለአኺራ ያስቀደመው ነው። ከዛ ውጭ ያለ የሱ ንብረት አይደለም፣ የወራሽ ነው፣ እዚሁ ጥሎት የሚያልፍ ነው። ለማንጠቀመው ዱንያ ብለን በደል እንዳንፈጽም ነብዩ ሰለላሁ ዐለይሂ ወሰለም በአንድ ኃላፊነት ላይ የሾሙት ሰው ኃላፊነትን ውሰድልኝ አላቸው። መጥቶ ምን ሆንክ አሉት። አይ እንዲህ ትንሽም ነገር ቢሆን የነካ የእሳት ነው ብለህ ስትናገር ሰምቻለሁ አላቸው። እንግዲያውስ ስማኝ አሉት። ለምን የመፋቂያ እንጨት አትሆንም አሉት። ያለ አግባብ የተወሰደች ነገር የእሳት ነው የምታደርገው። የሰዎች ሐቅ ወይ ይቅርታቸው ማግኘት አለብን ወይ መመለስ ይኖርብናል። ካምፓስ ላይ የገዘፈ ነገር እንኳን ባይኖር አንዳንዴ የተማሪ ልብስ እዚህ ግባ የሚባል አይደለም። ልብስ አጥበን ቁጭ ብለን እንጠብቅ ነበር። እዚህ ግባ የሚባል ልብስ እኮ አይደለም። ምን ያህል አውጥቶላቸው እንደሚሸጡት ግራ ይገባኛል። መሰራረቅ አይደለ አለ ለምዚህ ጫማ የሚሰርቅ ይኖራል፣ ሞባይል የሚሰርቅ ይኖራል፣ የመሳሰሉ ርካሽ ነገር ነፍስ ትለምዳለች። በነገራችን ላይ አንድ አስተማሪ ምን አለን የሆነ ጊዜ ልጆች አደራ አትቆራረጁ፣ ስርቆት በዚህ ሆኖ የሚለምደው አለ። አንድ ማውቀው አስተማሪ አለ አለ ቆይቷል። ነቀምት ውስጥ ትልቅ ሆቴል አለው አለ። ልጅ እያለ እየሰረቀ ይቆይ ነበር አለ። አሁን የራሱ ሆቴል አለው። ያደገበት ልማድ ግን ስላለቀቀው ካሸሩ ራሱ ነው አለ። መሳቢያውን ሳብ ያደርግና በግራም በቀኝም አፈስ አድርጎ ያስገባዋል። አያት ያደርግና ሰው ወጣ ሲል አለፈ ሲልለት ይመልሰውና እዛው ካሽንትር ውስጥ ያስገባዋል። ልማድ ሆኖበት ስርቆትም ልማድ ይሆናል፣ ውሸትም ልማድ ይሆናል። የሰው ሐቅ ምንም ላይ መስለን ይችላል ከተለማመድ ነው። የዱንያ ጉዳይ ብዙም ያስወራል። አነሰም በዛም ብዙዎቻችን በየቤታችን ማቴሪያሊስት ሆነናል። በቁስ የምንለካ ሆነናል ነገሮችን። አላህ ስብሓነሁ ወተዓላ አንድን ሰው ሲፈትነው ዱንያን በአይኖቹ መሃል ያስቀምጥበታል ነው የተባለው። መለኪያው ዱንያ ነው፣ መነጽሩ ዱንያ ነው። አለባበስ አይቶ ነው የሚያከብረው። አለባበስ አይቶ ሀብት አይቶ ነው ስልክ የሚያናገረው። ሁኔታዎችን አይቶ ነው በር የሚከፍተው። ስንት አለ እግሩ አቧራ የለበሰ ጸጉሩ የተንጨባረረ በዱንያ መመዘኛ እዚህ ግባ የማይባል በር ቢያንኳኳ ፊቱ ላይ የሚዘጋበት በአላህ ላይ ቢምል ግን ጌታዬ ወላሂ እንት አደርግልኛለህ ቢል አላህ ቃሉን የሚጠብቅለት የተከበረ ይሁን አላህ ዘንድ ስንት ባሪያ አለ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ተዒሰ አብዱ ዲናር ተዒሰ አብዱ ዲርሃም፣ የዱንያ ባሪያ ጠፋ ይላል። የዱንያ ባሪያ ማለት ብር አስቀምጦ የሚሰግድ አይደለም። አክብሮቱ መለኪያው ዱንያን የሆነ ኢብኑ ተይሚያ ረሂመሁላህ ዱንያን ልክ እንደ ሽንት ቤት ነው መጠቀም ያለብህ ይላል። ሽንት ቤት በጣም አስፈላጊ ነገር ነው አይደለ? ግን የምትቀድሰው ቦታ አይደለም። ያስፈልግሃል ቅዱስ ቦታ ግን አይደለም። ቆሻሻህን የምታስወግድበት ሐጃህን የምትፈጽምበት ቦታ። ዱንያን ልክ እንደ አህያ ተጠቀምባት ይላል። አህያ ከሆነ ቦታ ሆነ ቦታ ታደርሳለች ተቀምጠህባት። ዱንያ አንተን አህያ አታድርግህ አሉ። የምትሾፍር ተቀምጣ ከፈለገችበት ቦታ የምታደርስ አትሁን። ለዱንያ ሲባል ሰዎችን የምትጠላ አትሁን። ለዱንያ ሲባል ከሰዎች ጋር